አብርሃም ቡታጀራ የመጣው ነፃነትን ሊያገኛት ነው። ምንድነው አብርሃም መምጣት ተከትላ እግሩን ጠብቃ እየፈለገች ነው ዳል ኢንፎርሜሽን ሰምቻለሁ። በቃ ድብልቅልቁ ነው የሚወጣው። አብርሽ በፍጹም አንተ ፖዚቲቭ ነገር አስበህ በቅንነት እናውቃለን። አብርሽ ምን አይነት ልብ እንዳለ እናውቃለን። እና ያንን ነገር አስበህ አንተ በቅንነት ልታገኛት ልታወራት ምናምን ብትፈልግ እንኳን በፍጹም ፖዚቲቭ ነገር ይፈጠራል ብለህ አታስብ። አብርሽ አብርሃም ጋር ያለ ነው ያቺ ቆሪጥ ሰላቢ መታ ህይወቱን ከዚህ በላይ እንድትበጠበጥበት አንፈልግም። ይሄ መልእክት ላንቺ ምን ነው ነፃነት ሲሪየስሊ ማለት ነው። ስነ ስርዓትሽን ያሺ በቃ ስነ ስርዓትሽን ልትይዥ ይገባል። የልጁን ህይወት ከዚህ በላይ ልታመሰቃቀይበት አይገባም። እንዳያሳዝንሽም እንደ አንቺ አብርሃም ስንት ነገር ለፍቷል ለህይወታችሁ ላለፍ በቃ ፌል ቢያደርግም ባይሳካም አብርሃም ብዙ ደክሟል ላንቺ። ይሄንን ነገር ነፃነት እንዴት ማገናዘብ ያቅትሻል? አጠገቡ እንድትደርሺ አንፈልግም በፍጹም ማለት ምንም አይነት ነገር ተፈጥሮ አብርሃም አጠገብ ልናሽ አንፈልግም። ጭንቅላትሽ ውስጥ ሁሉ አብርሃም የሚባል ሰው እንዲኖር አንፈልግም። በቃ ዛት ማች አስወጩ ከጭንቅላትሽ ምንም በፍጹም በቃ አንቺ ለአብርሃም የምታስፈልጊ ሰው አይደለሽም። በቃ አነሰሰሪ ሰው ነሽ። አባት ከእናተ ጋር የነበረው ላይፍ ታውቃለህ አይደል? ብዙ ጣውረዶች አሉ። ማግኘት አለ፣ ማጣት አለ፣ ጸብ ይፈጠራል። እያንዳንዱ ነገሮች ስትረግሎች አሉ ትዳር ላይ እነዛ ሳታገኘው እንደዚህ አይነት ውስብስብ የሆነ ሰይጣናዊ ስራ የምትሰራ ልጅ በስህተት አብርሃምን አሁን ብታገኘው የሆነ መጥፎ ነገር ላታደርግ እንደምትችል እርግጠኛ መሆን አንችልም። እቺ በቃ ተንኮል አስባለች። መምጣቱ ደግሞ ለሷ ይመቻታል። እዩን በጣም የሚስቱበት ሰዎች አሉ። ሰምተናል። እያንዳንዳችሁ እዩ የለ አንድ ነገር ደርስ ማለት ጥላቻ አመለካከት የሆነ ዛቻ ምናምን አራምድክ ማለት በራሱ እንደቆሰቀ ጥንቃቄ አድርጉ፣ ተጠንቀቁ። በዛ ላይ ጓደኛችን ምን ጓደኛ ነው? ጓደኛችን ነው። አይናችን ነው የመጣችሁት። ምንደራደርበት ልጅ አይደለም። እሱ ለእውነት ነው የቆመው። ትዳር ለማስማማት ነው የቆመው። ገብቷችሁ? ሰላም ሰላም ቤተሰቦች እንዴት ናችሁ? አለን ጠፍተናል አውቃለሁ። ያው ትንሽ ስራ በዝቶብን ነው እና ምንድነው ዛሬ አዲስ ነገር አብርሃም ወደ ቡታጀራ መጥቷል ታውቃላችሁ። እና አንዳንድ ደግሞ አሉ ድጋሚ ማላርፍ ያሉ ልጆች አሉ። ማነች ነፃነት የምትባል ማለት ነው ቡታጀራ መምጣቱን ሰምታ የሆነ ኢንፎርሜሽን ሰምቻለሁ ታውቃለህ። የሰማሮች ልጆች አሉና ምንድነው አብርሃም መምጣቱ ተከትላ እግሩን ጠብቃ እየፈለገች ነው ቢባል ኢንፎርሜሽን ሰምቻለሁ። እና ይኸውልሽ አሁንም ከነገሮች ታቀቢ። እኛ ካንቺ ምንም አንፈልግም። በቃ ትዳር በጥተሻል፣ በጣም ተረብሿ፣ ቤታቸው ረብሸሻል። አንዴ ገብተሽ ግን ቡታጀራ መምጣቱን አውቀሽ የሆነ አድቫንቴጅ ደግሞ ወሰድ ምናምን ታደርጊ ነገር በጣም የሚያስጠላው። ከዚህ ድርጊት ተቆጠቢ። እስኪ አውሩና ቆንጆ። ሰላም ፋሚሊ እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው አሁን አብርሽ ቡታጀራ መጥቷል። የመጣበት ምክንያት ምንድነው? ከሩታ ጋር በተፈጠረው ችግር ነው። አብርሽዬ መጀመሪያ ላንተ መናገር የምፈልገው ምንድነው? ቢያንስ አባትህን ስማው፣ እሺ በለው። ገብቷል? እዚህ መተ በየትኛው መንገድ ሰው ቢገፋፋ ጓደኞች አግኛት ቢሉ ነፂን ጭራሽ ማግኘት የለብህም አንተ እሷን። ሲጀመር አንተ ሩታን ለቃት ነው የመጣው። በዚህ ሰዓት ሩታ ምንቱን አንተ አታውቅም። ይህንን ነገር አገናዝበህ ቢያንስ ትዳር ነው የያዛችሁት። ገብቷል? ልጅ አለ። ብዙ ሰዓት ተናግሬያለሁ፣ እኔ ከዚህ በፊትም ተናግሬያለሁ። ያለውን ነገር አስተካክለ ከሷ ጋር መቀጠል ነው ያለብህ እና ተመልሰ መሄድ ነው ያለብህ። አሁን እዚህ ምንም አታረግም። እዚህ አሁን ብዙ ሹሹታ አለ፣ የሰው የሆነ ብዙ የሚያንጸባርቁት ነገር አለ። ገብቷል? እና የሱ መምጣት ተከትሎ እንቺ ነፂ ታውቃለህ ልጆች እየላከች ነው በሆነ መንገድ አብርሽን አግኝታ። ገብቷል? እዛ አልበቃ ብሏት ድጋሚ እዚህ ደግሞ ህይወቱን አሁን ሩታ አስበው። አሁን እሷን ካገኛት ሩታ ምን የሚሰማት ይመስላል? ነፂን ካገኛት ባገኛት ጥሩ ነገር አይፈጠርም ታስበው ማለት ነው። ሊያገኛት ነው ይመስላል። ምክንያቱም እሱ ሌላ ነገር የመጣው ምክንያቱም ያለው ነገር ደብሮት ነው የመጣው እዛ። ስለዚህ አብርሽ ብትመለስ ደስ ይለናል። እባክህን ከሷ ጋር ያለውን ነገር በቃ ማላችሁ ላይ ያለውን ነገር በቃ ሰይጣንን ማስወገድ ነው። አባትም ደግሞ ተሰፋ በየጊዜው እናንተ በጣላችሁ ቁጥር አታርክመው። እኛ እንደ ጓደኛ እንናገራለን። ከኛ አልፎ ደግሞ ያው የወላጅ አባት ነው የገባው። እንግዲህ መስማት አለብህ ስለ ታናናሾችን ታላላቆችን ኢቭን አባትህን። ገብቷል? ብዙ ሰው ላንተ ኮሜንት እያረገ ነው ማለት ይደብራል። በቃ ያለውን ነገር ቅጩት። በቃ እኛ በቃ የተፈጠረውን ነገር በቃ ማስተካከል ያለብን ነገር አስተካክል ከሷ ጋር እና አንድ መስመር ላይ ብትሆኑ ደስ ይለናል። ብዙ መነጋገሪያ እየሆነ ነው እዚች ጋር ማላችሁ ላይ ሰይጣን ገብቷል። ብዙ በውስጥ መስመር የሚደረጉ ነገሮች አሉ፣ ገንዘብ እየተከፈላቸው። ገብቷል? ትዳር የሚያበጣብጡ ልጆች አሉ፣ አውቀናቸዋል። እነሱን በቃ እርሳቸው። አንተ ወሬ አትቀበል፣ ማንንም አትስማ።
በቻልከው መጠን ሶስተኛው ወገን አያስፈልግም። ሚስት ናት። ሚስት ማለት አንድ አካል ናት። ገብቷል? ትዳር ውስጥ ራስህ ነህ። ትክክል። ፌስ ቱ ፌስ ነው የምታወራው። ችግር ሩታ ማለት አብርሽ ነው። አብርሽ ማለት ሩታ ናት። ገብቷል? አንድ ናችሁ እኮ የሚለያያችሁ ነገር ምንም ነገር የለም። ስለዚህ ያለውን ነገር አስተካክለ ገብቷል? ወደ ቤት ትዳር ወደ ሞቀው ትዳር ብትገባ በጣም ነው ደስ የሚለኝ አብርሽዬ በዚህ አጋጣሚ እና ያለውን ነገር ቢስተካከል አባትን ስማው እባክህን። አባትን ስለ ትልቅ ሰው ናቸው ላንተ ብለው ነው ገብቷል? የሆነ ነገር ሀፕን ተሰምቷቸው ነው ገብቷል አይደል? ምንም ታውቃለህ ምን ያህል አባትህ ከእናተ ጋር የነበረውን ላይፍ ታውቃለህ አይደል? ብዙ ጣውረዶች አሉ። ማግኘት አለ፣ ማጣት አለ፣ ጸብ ይፈጠራል። እያንዳንዱ ነገሮች ስትረግሎች አሉ ትዳር ላይ። እነዛን ነገሮች ተቋቁመ ነው ማለፍ ያለብህ። እነዚህ ነገሮች ካልተቋቋም መሀል ላይ ምን ይገባል? ሰይጣን ይገባል። ሰይጣን ምን ነው የሚያደርገው? ይበጠብጣል ነው፣ ህይወትህን ይበጠብጣል ነው። ስለዚህ ያለውን ነገር ስለ አንተ ከአባትህ ከእናትህ ተማር እስቲ። አሁን አባትህ እናትህ በቆ ሌላ ቦታ ቢሄድ የሚሰማ ስሜት ምንድነው? እንደ ልጅ ገብቷል አይደል? አንተ የሚወለደው ልጅ አለ፣ ያንተ ልጅ ነው። ይህንን ነገር ታውቃለህ፣ ሁሉም ያውቃል። ስለዚህ ያለውን ነገር አስተካክለ ወደ ቤት ብትመለስ በጣም ደስ ይለኛል። ምትነገር ካለ ምን ብዙም ደሞ ሩታም ብቻም ሆነች እዛ ቢመለስ አሪፍ ነው። ምክንያቱም ቢመለስ አሪፍ ነው። ምንም አይሰራም። እስኪ ሰላም ታንቹና ሰላም ቤተሰቦቻችን እንደምን አላችሁ? ያው ዛሬ በፋርቆ ቤት ተገኝተን ልናወራ የወደድነው ጉዳይ የአብርሽን ወደ ቡታጀራ መምጣት ተከትሎ ያሉትን ነገሮች በአጠቃላይ ለመናገርና እንዳለፉት ቪዲዮዎች ግጥም ለማንበብ ግጥም ለመግጠም አይደለም የመጣሁት። አክቹሊ ከፍቶኛል በጣም ስፔሻሊ በአብርሃም ጉዳይ በጣም ተከፍቻለሁ። አብርሃም ቡታጀራ እንዲመጣ የምንፈልገው ቫኬት ለማድረግ ቤተሰቦቹን ለማየት እኛ የሀገር ልጆች ለማየት አካባቢው ሲናፍቀው እንዲመጣ እንጂ እንደዚህ አይነት ኬስ ተፈጥሮበት እንዲመጣ አንፈልግም። ግን ያው እንኳን በሰላም መጣ ልንለው እንወዳለን አብርሃምን እና ለገጥም አይደለም የመጣሁት ዛሬ። እኔ በጣም ከፍቶኛል። ግጥም ገጥምበት ሙድ ውስጥ አይደለም ያለሁት። አብርሃም ቡታጀራ የመጣው ነፃነትን ሊያገኛት ነው የሚል ወሬ እስከ መስማት ድረስ ደርሰናል። ምንም የሚያጠያይቅ ነገር የለውም አብርሽ። ይሄ አንተ ቡታጀራ መምጣትን ባለፈው የተፈጠሩት ነገሮች ምናምን አንድ ላይ እንኳን ለባዳ ወዳጅም እንደዚህ አይነት ነገር እንዲያስብ ስለሚገፋፋ ሌላ ነገር ውስጥ ነው የሚከተውና በተሻለ መጠን እኛ ጓደኞች ልንነግር የምንፈልገው ነገር ኔቨር በቃ ነፃነት የምትባል ልጅ ዳግም በአይን ልታያት አይገባም ነው ማለት አብርሽ። በፍጹም ማለት ነው ነፃነት የምትባል ልጅ ለማግኘት ማሰብ የለብህም በፍጹም ማለት ነው። ምክንያቱም አሁን ህይወት የገባበት ቻሌንጅ አለ። ስለዚህ በቃ ድብልቅልቁ ነው የሚወጣው አብርሽ። በፍጹም አንተ ፖዚቲቭ ነገር አስበህ በቅንነት እናውቃለን አብርሽ ምን አይነት ልብ እንዳለህ እናውቃለን። እና ያንን ነገር አስበህ አንተ በቅንነት ልታገኛት ልታወራት ምናምን ብትፈልግ እንኳን በፍጹም ፖዚቲቭ ነገር ይፈጠራል ብለህ አታስብ አብርሽ። እኛም ዘንድ ማለት ነው የሚፈጠረው ነገር ደስ የማይል ነገር ነው። ፕላስ ጓደኞች ተናግረውሃል፣ ሌላም ሰዎች አንተም ጭንቅላት ይነግርሃል አባትህን ማድመጥ እንዳለ በወላጆች ልትሰማ እንደሚገባ ካሳለፉት ልምድ አንፃር ነው አብርሽ ለአንተ አድቫይስ ያደርጉ ስለ ትዳር ሲነግሩ አባትህ ረጅም ዓመት አንተን ያፈራበት ትዳር የዛ ትዳር ስኪልድ ነው ገብቷል፣ እውቀት አለው ስለ ትዳር ስለ ላይፍ። ስለዚህ እሱ የሚነግርን ነገር ማንም ሰው ከሚነግርን ነገር በላይ አባትህ የሚነግርን ነገር መስማት እንዳለብህ እናምናለን አይደል እንዴ? እና በተቻለ መጠን አብርሽ ጥንቃቄ አድርገህ ቡታጀራ ባለህበት ቆይታ ምናምን ጥንቃቄ አድርገህ የምታገኛቸውን ሰዎች ምናምን። እኛ በነገራችን ላይ ከአብርሃም ሰፈር ነው ያለነው። አሁን አብርሃም ጋር ነው ያለነው። ያቺ ቆሪጥ ሰላቢ መታ ህይወቱን ከዚህ በላይ እንድትበጠበጥበት አንፈልግም። ይሄ መልእክት ላንቺ ምን ነው ነፃነት ሲሪየስሊ ማለት ነው። ስነ ስርዓትሽን ያዥ። በቃ ስነ ስርዓትሽን ልትይዥ ይገባል። የልጁን ህይወት ከዚህ በላይ ልታመሰቃቀይበት አይገባም። እንደ አሳዝንሽም እንደ አንቺ አብርሃም ስንት ነገር ለፍቷል ለህይወታችሁ ላለ በቃ ፌል ቢያደርግም ባይሳካም አብርሃም ብዙ ደክሟል ላንቺ። ይህንን ነገር ነፃነት እንዴት ማገናዘብ ያቅትሻል? አጠገቡ እንድትደርሺ አንፈልግም በፍጹም ማለት ምንም አይነት ነገር ተፈጥሮ አብርሃም አጠገብ ልናይሽ አንፈልግም። ጭንቅላትሽ ውስጥ ለአብርሃም የሚባል ሰው እንዲኖር አንፈልግም። በቃ ዳትማች አስወጩ ከጭንቅላትሽ አብርሃም የሚባል ሰው ራስ ማወቅ ምንም በፍጹም በቃ አንቺ ለአብርሃም የምታስፈልጊ ሰው አይደለሽም። በቃ አነሰሰሪ ሰው ነሽ እና በቃ አላስፈላጊ ሰው ነሽ አንቺ ለአብርሃም። አብርሃም የራሱ ህይወት ያለው ሰው ነው እንዴ? ነፃነት አማርኛ አይገባሽም እንዴ? ደጋግመን እኮ ይሄን ነገር ነገርንሽ። በቃ እንድትወጪ ከህይወቱ እንድትተዩ ከሰፈር ልጆች ጋር የምትሰሪውን ነገር እኮ እናውቃለን ባሩቄ። እኔ ነገር አንተ ለቤተሰቦቻችን ብትነግር ደስ ይለኛል። የደረስንበት በጣም በርካታ ነገር አለ እና ነፃነት በጣም ተጠንቀቂ። አሁንም ቢሆን አብርሽ ወንድማችን አንተም እንድትጠነቀቅ እንፈልጋለን። እባክህን ከዚህ በላይ ስተታት ስራ
ትላንት አይተዋል እነ ኪያ የለቀቁት ቪዲዮ። ከጀማው ጋር ተጣልተው ምናምን በቃ ምናምን ነገር ውስጥ ምክንያቱም እሱ አላወቀም፣ እሷን ደግፈዋል። ግን እሷ ያዘችው ነገር እንዳለ ውሸት፣ የውሸት ፎቶዎች ምናምን ከፍላ እንዳሰራች ምናምን አይታችሁ አምኗል። ይሄንን ኪያ እኮ አምኗል ይሄንን ነገር ከሳላቅ ነው ምናምን እንዳለ ጀማው ተጣልቶ ምናምን በሷ ጉዳይ እኮ ነው። የሰፈራ ልጆች ናቸው። በቃ ምን እያመጣች እንደሆነ ፎገረቻቸው ማለት ያኛውን ሁለቱም ኪያ ነው ፎገረቻቸው። ኪያኛ ጓደኛ አለ፣ ኪያም አዲስ ይመጣልና ጭራሽ ከጓደኞቹ ጋር ጣልቶ ምናምን ነው ቀማይ ነው ሲገባውና በጣም እስከ የዚህ ነው ያህል ነው የተፎገረ ሰውና እኔ ማሳሰባት አሁን እንግዲህ ገና ብዙ ያልወጣ ጉድ አላት ገብተዋል። ይሄ አሁን ትንሽ የሆነ ነገር ነው የወጣባት ከፍላ ምናምን እንዳሰራች ተርሶባታል። ምንም ጥርጥር የለውም ይሄ እና ከድርጊትሽ እንድትቆጠቢ ነው ማሳሰብሽ። እኔ ያለበለዚያ ማለት ነው አሁንም ደግሞ ሌላ መጨረም ፈልገው ምንድነው አዩቤክሶኛ ጓደኛ ተቆጣላችሁ አይደለ? በጣም እየለፋ በጣም ያለው አሁንም ድረስ ምን አይለኛ እንትን አውጥቷል። አይለኛ ፋይል አውጥቷል። በጣም አይለኛ የኪያ ጠርቶት ምናምን በቃ ባልጣልተው ነበር ቪዲዮ ላይ እና ብሎ ልጁን አግኝተውታል። ፎቶ የሰራላት ምናምን ቪዲዮ አግኝተው ምናምን በቃ እውነት ሲነግረው በቃ አላመነም። ኪይም ማለት ግን እዩ በቃ በጣም እየለፋ ነው። በጣም አሁን ይሄ እኮ የሱ ድካም ነው ፋሩቅ። የመረጃ እንዲወጣ ትክክለኛ ቪዲዮ ነው ቤተሰብ እንዲያውቀው ያደረገው የዩኤል ስራ ነው። በዚህ አፕሼት እናደርገው ደግሞ ይገባል። እዩ አራው ግድ በነሱ ጉዳይ ሲጀመር እስከ ጥግ ነው የሚሄደው ብያቸው ምን እንዳለ ታውቃላችሁ። አሁን አንዳንዴ እውነት ቢደበቅም እኮ የሆነ ሰዓት ይወጣል። ገብታችኋል። እና በዚህ አጋጣሚ ምንድነው እዩ ኤክሶ በጣም የለፋበት ጉዳይ ነው። ይሄንን ቤተሰብ እንዲያውቅ እንፈልጋለን። ማለትም አብርሽና ሩታ ላይ ገብቶ እየሰራ ያለው ነገር በጣም ደስ የሚል ነገር ነው። በጣም የኤክሶን በዚህ አጋጣሚ በጣም ማመስገን ፈልጋለሁ። እና ይገርማል ፋሩቄ ኪዬን አግኝቶት እና ፋይሉ ስለ ነፂ ያለው ፋይል እያንዳንዱን ነገር ጉዱን እንዳለ በትኖታል፣ አሳይቶታል። ገብቷል አይደል? ያለውን ነገር ልጁም ቀርቦ አምኗል። ከፍላይ ነው ምናምን ብሏል ኤዲተሩ ማለት ነው። እና ኪዬን በዚህ አጋጣሚ በጣም ወደ ራሱ የተመለሰ ነው። በጣም እናመሰግናለን። ምክንያቱም ነገራችን ላይ አብርሽ አሁን እነዚህን ሰዎች ተጠቅማ እሱ አዲስ አበባ ሆኖ አስብ በአካል ሳታገኘው እንደዚህ አይነት ውስብስብ የሆነ ሰይጣናዊ ስራ የምትሰራ ልጅ በስህተት አብርሃምን አሁን ብታገኘው የሆነ መጥፎ ነገር ላታደርግ እንደምትችል እርግጠኛ መሆን አንችልም። እቺ ተንኮል አስባለች። መምጣቱ ደግሞ ለሷ ይመቻታል ነው። ገና ለገና አብርሃም መጣ ተብሎ እኮ ነው ራሷን እያጠፋች ምናምን ሰምታላ ራሷን ሳተች። ሆን ብላ አውቃ ነው። አስመሳይ ነች። አሁን እሱ እንዴት አይቀርባትም። ሁሉ ጊዜ ማስመሰል ገብቷል። ፋሩቄ በጣም ነው የሚያስጠላው። በቃ አሁን ታጀራ መምጣቱን ተጠቅማ ሌላ አስረ ፋሩቄ ስማኝ ከምረገዝ ማጥፋት ነው እቺ ልጅ እንደውም አሁን ታጀራ መምጣቱን ተጠቅማ አንጀቱን ለመብላት ታውቃለች። ልጁ እንደዚህ አድቫንቴጅ ለመውሰድ ነው። አብርሃም በቃ ልናስጠነቅቅ የምንፈልገው ነገር ፕሊስ ምንም አይነት ሚንስ ቢፈጠር አልኩ ምንም አይነት ቢንስ ቢፈጠር ነፃነት የምትባል ልጅ በቃ እንዳታገኛት በፍጹም ጭንቅላቱ ሆን ብላ አንተን ለመሳንት ለማለት ነው። ማይሆን ነገር ጎን ለመጠቀም ፈልጋለሁ ነው የምትፈልገው። ፌንት የምትበላ ሰው አይደለችም። አራት በላ ማት ተቃለ ማት ተጣጣ ምንም አትወድ ነው ያስገሳታል ነው ፋሩቄ ነሞ በእንትን ጉዳይ እዩ ኤክሶ ኪያን ፋይል ስለ ነግሮታል። ያንገነኑ ፋይል ለእዩ አሳይቶታል። በዚህ መንገድ ምን አለ መሰለ ምን ተፈጠረ እዩን በጣም የሚስቱበት ሰዎች አሉ። ሰምተናል። እያንዳንዳችሁ ማለት ነው እያንዳንዳችሁ እዩ አንድ ነገር ቢደርስ ማለት ጥላቻ አመለካከት የሆነ ዛቻ ምናምን አራምድክ ማለት በራስ እንደቆሰተ ጥንቃቄ አድርጉ፣ ተጠንቀቁ። በዛ ላይ ጓደኛችን ነው ጓደኛ ነው ጓደኛችን ነው። ጭራሽናችን ነው የመጣችሁት። ምንደራደርበት ልጅ አይደለም። እሱ ለእውነት ነው የቆመው፣ ትዳር ለማስማማት ነው የቆመው። ገብቷቸው እውነት ይዞ እስከ ጥግ ነው የሚደርስ ይሄዳል። ማንም ደግሞ የሚያስቆመው የለም። ደግሞ እውነት የያዘ ሰው ማለት ባይዘይ ብዙ ቻሌንጆች ሊያጋጥሙት ይችላሉ እንጂ መጨረሻ ያማረ ነው። ምታቁም ፈልጋ መጽናት ያለብህ። በርታ፣ ከጎንነን በርታ።